ጥንካሬ የሚለካው አእምሮሽ ላይ ነው ልብሽ ላይ ነው እንዴት ስሜቶችሽን መግዛት እንደምትችይ ማወቅ አለብሽ ንዴትሽን ፍርሃትሽን ፍላጎትሽን ብዙ ነገሮችሽን እንዴት መክታት እንዴት መቆጣጠር እንዴት ማስተናገድ እንዳለብሽ ስታውቂ ጀግና ሴት ጠንካራ ሴት የምትሆኚው it's not no ከውስጥ ነው ጥንካሬሽ ከውስጥ ነው ከዛ ቁንጅናሽ ከላይ ያበራል አንቺ ከውስጥ ደህና ስትሆኚ ካልሆነ ግን ይሄ ከውጭ የምትነፋፊው ከውጭ የምታደርጊው ከውጭ የምትሆኚው ነገር የሆነ ታይም ላይ ነካስ ያረጉት ኩምሽሽ ይላል መነሳት ራሱ አይችልም አመድ ነው የሚሆነው ገብቶሻል አይደለ አንቺ ግን ከውስጥ ጠንካራ ከሆንሽ ኢምፖርታንት በቃ አእምሮሽ ላይ እኮ መጥፎ ቃል እኮ ሰወርውሮብሽ አንቺ አእምሮሽ ሬዲ ከሆነ ያ ነገር እኔ አይደለሁም ብለሽ መመዘን የምትችይ ከሆነ ውስጥሽ ገብቶ ትብሰለቻለሽ ትታይዋለሽ እኮ በትንሽ በትልቁ ነገር የምትናደጂው ነገር የሆነ ሰው እንደማትችይ ሞራልሽን ሲጎዳው የሆነ ሰው በራስሽ መተማመን እንዳይኖርሽ ሲያደርግሽ ምትወጂው ሰው ቤተሰብሽ የትዳር አጋርሽ ምንሽም ሊሆን ይችላል እኮ ራስሽ ላይ አቅሙ ከሌለሽ you will fail ትወድቂያለሽ አንቺ ስለዚህ መጀመሪያ ጠንካራ ሴት መሆን ካለብሽ አውርተሽ አይደለም እኔ ይሄንን በጣም ብዙ ጊዜ እለዋለሁ ወላሂ በጣም ብዙ ጊዜ እለዋለሁ እኛ ጥንካሬያችንን የምናሳየው አውርተን አይደለም ወለብሰን አይደለም ወይ ደግሞ እንደዚህ ብለን ስለተናገርን አይደለም ፈርስት ራሳችሁ ላይ መስራት አለባችሁ መጀመሪያ ራሳችሁ በራሳችሁ ማመን አለባችሁ ውስጣችሁ ቆራጥ ለመሆን ማለት ነው ነገሮቻችሁን እንዴት ማስተናገድ እንዳለባችሁ ልባችሁ ሊያውቅ ይገባል ልባችሁ ሊያምንበት ይገባል ከዛ በኋላ